የእግዚአብሔር ሰላም በእናንተ ላይ ይሁን። ከዚህ ጸሎት በኋላ ከየትኛውም አይነት መንፈሳዊ ዝለትና ድካም ነፃ ይወጣሉ። አብረውን ይህንን ጸሎት ይጸልዩ። እግዚአብሔር አባቴ ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። በፊትህ መጸለይን በፊትህ ቃልን ማንበብ እፈልጋለሁ። ነገር ግን በድካም ውስጥ አለሁኝ። የምፈልገውን ሳይሆን የማልፈልገውን ነገር እያደረግኩ እየተገኘው ነው። እግዚአብሔር አምላኬ ሆይ ቃልህ እንደሚናገረው በድካማችን የማይራራልን ሊቀ ካህናት የለንምና፣ ነገር ግን እንደኛ በማንኛውም ነገር የተፈተነ ሊቀ ካህን አለን ተብሎ እንደተጻፈ እግዚአብሔር አባቴ ሆይ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። አሁን ካለሁበት የትኛውም መንፈሳዊ ዝለትና ድካም በመንፈስ ቅዱስ ኃይል ጎትተህ እንድታወጣኝ በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር አምላኬ ሆይ የጸሎትን ኃይል አውቃለሁ። ቃልህን የማንበብን ጥቅም አውቃለሁ። በከንቱ ነገር የሚያልፈውን ሰዓቴ እግዚአብሔር አምላኬ ሆይ በኢየሱስ ስም አልፈልገውም። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም በሶሻል ሚዲያ የሚያልፈውን ሰዓት እግዚአብሔር አባቴ ሆይ በጌታ በኢየሱስ ክርስቶስ ስም በወሬ ከጓደኞች ጋር የሚያልፈውን ሰዓት፣ እንደዚሁም በተለያየ የኃጢአት ልምምድ ውስጥ በመንከባለል የሚያልፈው ሰዓት ነገ ዋጋ እንደሚያስከፍለኝ እግዚአብሔር ሆይ አውቃለሁ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። ከነዚህ ነገሮች ሁሉ ነጥለህ የመንፈስህን ረሃብ፣ የመንፈስህን ኃይል፣ የመንፈስህን ጥማት በኢየሱስ ስም እንድትከትብኝ እግዚአብሔር ሆይ ጸልያለሁ። መጽሐፍ ቅዱስም ሲናገር እንግዲህ ምሕረትን እንድንቀበልና በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ተብሎ እንደተጻፈ በእምነት ወደ ጸጋው ዙፋን እቀርባለሁ። እግዚአብሔር ሆይ የትኛውም አይነት ጸጋ የጎደለው የሕይወቴ ክፍል በጸጋህ አሁን እንዲሞላ፣ በምሕረትህ አሁን እንዲሞላ እንደ ቃልህ በኢየሱስ ስም ጸልያለሁ። እግዚአብሔር አባቴ ሆይ እባክህን ከዚህ ድካም አውጣኝ፣ አልፈልገውም። እግዚአብሔር ሆይ በፊትህ በጌታ በኢየሱስ ክርስቶስ ስም ብዙ ፍሬን ማፍራት እፈልጋለሁ። እንደ ክርስቲያን እግዚአብሔር አምላኬ ሆይ መኖር እፈልጋለሁ። እንደ ቀድሞ ያንተን ፊት መራብ፣ እንደ ቀድሞ ያንተን ኃይል በኢየሱስ ስም በሕይወቴ ማየት እፈልጋለሁ። እንደ ቀድሞ ጸልዬ መቀበል እፈልጋለሁ። እንደ ቀድሞ እግዚአብሔር አምላኬ ሆይ የሰዎችን ፊት ወደ ማየት እግዚአብሔር ሆይ ከመሄድ ይልቅ ያንተን ፊት ወደ ማየት እሮጥ ወደ ነበረበት ወደዛ ዘመን ወደዛ ጊዜ በእጥፍ እንድትመልሰኝ በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር አባቴ ሆይ መጽሐፍም እንደሚናገር መልሰን እኛም እንመለሳለን፣ ዘመናችንንም እንደ ቀድሞ አድስ ተብሎ እንደተጻፈ በጌታዬ በኢየሱስ ስም ጸልያለሁ። ዘመኔን እንደ ቀድሞ እንድታድስ እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ፣ በኢየሱስ ስም አይደክሙም፣ ይበረታሉ ተብሎ እንደተጻፈ እግዚአብሔር ሆይ አንተን ተማምኛለሁ። በራሴ ልበረታ አልችልም፣ በአቅሜ ልበረታ አልችልም። በአቅሜ እግዚአብሔር ሆይ አንተን ደስ የሚያሰኝ ሕይወት፣ ራሴንም እግዚአብሔር አምላኬ ሆይ በመንፈሳዊ ሕይወት የሚያሰነጥልን ሕይወት መኖር አልችልም። የምትረዳው አንተ ነህ፣ የምታግዘው አንተ ነህ፣ ኃይል የምትሆነው አንተ ነህ። እግዚአብሔር ሆይ ደክሜያለሁ፣ ዝያለሁ። ጴጥሮስም እየሰመጠ በመጣ ጊዜ ጌታ ሆይ እጄን ያዘኝ ብሎ እንደተጣራ አንተም እጁን ይዘህ እንዳወጣኸው በጌታዬ በኢየሱስ ስም ጸልያለሁ። እጄን ይዘህ እንድታወጣኝ፣ ከድካሜ እጄን ይዘህ እንድታበረታኝ፣ እየሰመጥኩበት ካለሁት በኢየሱስ ስም ይዘህ እንድታወጣኝ ጸልያለሁ። በዚህ እግዚአብሔር ሆይ ከቀጠልኩኝ ውጤቱ ጥሩ እንደማይሆን በመንፈስህ ለውስጤ ነግረኸኛል። በዚህ ሕይወት መራመድ እግዚአብሔር ሆይ ለኔ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የተሰራ ለኔ የተሰናዳ ለኔ የተዘጋጀ ሕይወት አይደለም።
የኔ ሕይወት የክብር ሕይወት ነው። የኔ ሕይወት የከፍታ ሕይወት ነው። ያየህልኝ ሕይወት በጌታ በኢየሱስ ስም እንደ ዶሮ መሬት ለመሬት እምንፋቀቅበት ሳይሆን እግዚአብሔር አምላኬ ሆይ እንደ ንስር ከደመና በላይ የምበርበት ሕይወት ነው። መንፈስ ቅዱስ እጸልያለሁ፣ አሁን እንደ ንስር መብረር ይሁንልኝ። ካደከሙኝ ነገር በላይ አድርገኝ። ካደከመኝ ጓደኛ በላይ፣ ካደከመኝ እግዚአብሔር ሆይ በኢየሱስ ስም ሶሻል ሚዲያ በላይ፣ ካደከመኝ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እርባን ከሌለው ነገር በላይ አድርገኝ። መጽሐፍ እንደሚናገር የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ጧፍ አያጠፋም ተብሎ በቃልህ እንደተጻፈ በጌታ በኢየሱስ ክርስቶስ ስም አንተ ደክመሃል ብለህ ድካሜን ለመስበር የማትጠቀምበት፣ ጨሰሃል ብለህ እግዚአብሔር አምላኬ ሆይ በኢየሱስ ክርስቶስም ብርሃንህ እየጠፋ ነው ብለህ እዛ ላይ ውሃ የማትደፋ አምላክ እግዚአብሔር ሆይ፣ የምታበረታኝ አምላክ እግዚአብሔር ሆይ በኢየሱስ ስም አሁን እጣራለሁ ወደ አንተ። እጄን ይዘህ ካለሁበት ከየትኛውም አዘግጥ አውጣኝ። በኢየሱስ ክርስቶስ ስም ኃጢአት አይገዛችሁም ተብሎ እንደተጻፈ በኢየሱስ ክርስቶስ ስም በእኔ ሕይወት ኃጢአት የማይገዛው ማንነት አለ። በእኔ ውስጥ በጌታ በኢየሱስ ስም የሕይወት መንፈስ ሕግ አለ። ለኃጢአትና ለሞት ሕግ የማይገዛ እግዚአብሔር አባቴ ሆይ በጌታ በኢየሱስ ስም እጸልያለሁ። ከኃጢአትና ከሞት ሕግ ነፃ የሚያወጣው ያ መንፈስህ አሁን ካለሁበት ድካም ነፃ እንዲያወጣኝ እግዚአብሔር አምላኬ ሆይ ባንተ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ሐሳብ እንድመላለስ የሚያደርገኝ፣ ባንተ ዕቅድ እንድመላለስ የሚያደርገኝ በጌታ በኢየሱስ ክርስቶስ ስም ያንተ ኃይል አሁን ያገኘኝ። የመንፈስህ ረሃብ ይግባብኝ፣ የቃልህ ረሃብ ይግባብኝ በኢየሱስ ክርስቶስ ስም። ቃልህ እግዚአብሔር ሆይ ሕግህ ለመንገዴ መብራት ነው፣ ለሕይወቴ እግዚአብሔር ሆይ ብርሃን ነው። ከረግረግ የሚያወጣው ከጭቃ የሚያወጣው ያንተ እግዚአብሔር አምላኬ ሆይ በኢየሱስ ስም ብርሃን ነው። እጸልያለሁ አሁን በዚህ ድካም ላይ እንደኔ ያሉ ሁሉ ከአሁን ሰዓት ጀምሮ ነፃ ይወጣሉ። ከአሁን ሰዓት ጀምሮ የቃልህ ረሃብ ያገኛቸዋል። ከአሁን ሰዓት ጀምሮ የመንፈስ የጸሎት ረሃብ ያገኛቸዋል። እግዚአብሔር አባቴ ሆይ ጸሎታችንን ስለሰማ ከዚህ ረሃብ ነፃ ከዚህ እግዚአብሔር አምላኬ ሆይ በጌታ በኢየሱስ ክርስቶስ ስም ድካም ነፃ ስላወጣ ድካማችንን በመንፈስ ስላደስክ በኢየሱስ ስም እናመሰግናለን። አንተ መልካም አምላክ ነህ። የለመናችሁትን እንደ ተቀበላችሁ አምናችሁ ብትነሱ ይሆንላችኋል ተብሎ በቃል እንደተጻፈ በጌታ በኢየሱስ ስም የለመነው ሁሉ ካንተ ዘንድ ስለተሰጠን በጌታ በኢየሱስ ስም እናመሰግናለን። ይህን ሁሉ በጌታ በኢየሱስ ክርስቶስ ስም ጸልየናል። በኢየሱስ ስም አሜን፣ አሜን። ውድ ተመልካቾቻችን ዛሬ የነበረን ጸሎት ይህን ይመስላል። ከዚህ ጸሎት በኋላ እግዚአብሔር አምላክ በሕይወታችሁ ላይ ያደረገውን ነገር ኮመንት ስር ላይ በማስቀመጥ እንደዚሁም ደግሞ እርሶ ከተጠቀሙ ሌሎች ሰዎች እንዲጠቀሙ ሼር በማድረግ ከዚህ አገልግሎት ጎን እንዲቆሙ ከወዲሁ እንጋብዞታለን። እግዚአብሔር አምላክ በኢየሱስ ክርስቶስ ስም ባርኳችኋል። ተባረኩ።